ሰላም እንዴት ናችሁ? ራኬብ እባላለሁ። የ3ኛ ዓመት የሜዲሲን ተማሪ ነኝ። ሰው በዚህ ቻናል ህይወት እንደ ሜዲካል ተማሪ ምን ይመስላል የሚለውን ሼር ለማድረግ እሞክራለሁኝ። በቻሌንጆች ውስጥ የሚኖረኝን ግሮውዝ፣ ከዛም በተረፈ በዚህ መካከል ያሉትን የተለያዩ ነገሮች ሼር ለማድረግ እሞክራለሁ። እኔን የጠቀሙኝን የተለያዩ የጥናት መንገዶች እናም ደግሞ ሌሎች ሰዎች ተጠቅሟቸው የተሻለ ውጤት ያገኙባቸውን የጥናት ታይም ማኔጅ የምናደርግበትና የተለያዩ መንገዶችን ሼር አደርጋለሁ። ከዛ በተረፈ እንደ ሜዲካል ስቱደንት ኦልሶ እንደ ማንኛውም ተማሪ የትምህርት ህይወታችንን፣ ሶሻል ላይፋችንን እና የግል ህይወታችንን ለራሳችን የምንሰጠውን ጊዜ እንዴት አድርገን ባላንስ ማድረግ እንዳለብን ለማሳየት ሞክራለሁኝ። ከዛ በተረፈ I am really passionate about personal development and mental health. ስለ personal development እና ስለ mental health ብዙ እናወራለን። ስለ ዲሲፕሊን፣ ስለ ሀቢቶቻችን፣ our emotional management፣ ስለ self worth፣ ስለ ኮንፊደንስ፣ የተለያዩ personal development እና mental healthን ይነካሉ ብለን የምናስባቸውን ነገሮች ይዘን እንቀርባለን። ይዤ እቀርባለሁኝ። ራሳችሁን ዴቨሎፕ ለማድረግ የሞከራችሁ የጣራችሁ ያላችሁ በዛ ጆርኒ ላይ ያላችሁ ሰዎች ካላችሁ፣ ከዛ በተረፈ ደግሞ ተማሪ ከሆናችሁ ዩኒቨርሲቲ፣ የሃይ ስኩል ኦር ደግሞ ሜዲሲን ተማሪ ከሆናችሁ ስፔሻሊ you are in the right place። እዚህ ቻናል ላይ አላማዬ ስትራግል እያደረጉ ያሉ ሰዎችን መርዳት ነው። ስለዚህ በተቻለ መጠን ሪል ሊተገበር የሚችልና ኦነስት የሆነ ቶፒኮችን ይዤላችሁ እመጣለሁ። አክቹዋሊ ሰው ህይወት ላይ ሄዶ ዲፍረንስ ሊፈጥሩ የሚችሉ ነገሮችን ሼር ለማድረግ እሞክራለሁ። I'm not here to pretend. I'm here to grow, learn, and also share this journey with you guys as truthfully as I can. So, welcome to my channel.